ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናሎች ተከታታዮች፣ በዛሬው ትዕይንታችን ላይ መንታ መንገድ የተሰኘ ቤተሰብ ተከታታይ ድራማ ላይ መሊክ በመጨረሻ ጂሃን ላይ መሳሪያ ተኮሰችበት። ሳሚት ኒሃያትን ወደ ቤት መለሳት። ሳሚት በመጨረሻ ታሲን ጠላቱ እንደሆነ አወቀ የሚለውንና ህክመት በመጨረሻ ተዋረደች፣ እንዲሁም ሌሎች አስደንጋጭና አጓጊ ቲንቶችን ይዤ ቀርቤያለሁ። ውድ ተመልካቾች ወደ ቪዲዮ ከማለፍ በፊት በቅድሚያም ቪዲዮን ላይክ አድርጉት፣ ቻናሉንም ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾች በድራማው ላይ ማን ይመቻችኋል? መሊክ ወይንስ ጂሃን? ኮመንት ስፍራው ላይ አስቀምጡልኝ። ወደ ዛሬው አጓጊ ትዕይንትም አለፍኩኝ። መንታ መንገድ አጓጊውን ትዕይንት ይዤ ቀረብኩኝ። ህክመት ስልክ ከሴቪላይ ላይ ትቀማታለች። ሴቪላይ ለኑት ልትደውል ነበር። ይህም ነገር እጅግ በጣም አበሳጭቷት ነበር ሴቪላይ። ምክንያቱም ጂሃን ከዚህ በኋላ ከኑ ጋር ምንም አይነት ግንኙነት እንዳታደርግ በማለት ሴቪላይን አስጠንቅቋት ነበር። ስልክም የሰጣትን ሕፃን ልጅ ወዲያው ትናገረዋለች። የኢስማ ወንድም ነበር። በዚህም ጊዜያት ላይ ወደዛ ቦታ ላይ ኢሳት ይመጣል። ኢሳትም በቃ ልጅየውንና ህፃኑን አትቆጫቸው፣ አሁን ሂዱ በማለት ይናገራል። ህክመት ይህ ነገር እጅግ በጣም ያበሳጫታል። ወዲያውም ኢሳት ላይ ጂሃንን ትጠራበታለች። ጂሃንም ወደዛ ቦታ ከመጣ በኋላ ሁሉም ሰው እንዲበተንና ሴቪላይ ከክፍሏ እንዳትወጣ ማስጠንቀቂያ ይሰጣቸዋል። ሴቪላይ በዚህ ነገር እጅግ በጣም ተናዳ እያለቀሰች ወደ ክፍሏ ትገባለች። ኑህ እስካሁን ታሟል። እስካሁን መንቀት አልቻለም። ይህን የተመለከተው ታሲን እጅግ በጣም ይበሳጫል። የሳሚት ልጅ ጂሃን በሰላም የተንቀሳቀሰ ኑህ ግን እስካሁን ማውራት እንኳን አልቻለም ነበር። እዛው የተኛበት ቦታ ላይ እንክብካቤና ሕክምና የተደረገለት ይገኛል። ጂሃንና ሳሚት አንድ ከሃዲ ሰው እንዳለና የነሱ ጠላት እንዳለ ስለገባቸው ምርመራ ማድረግ ይጀምራሉ። እናም አባትና ልጅ እርስ በርሳቸው እያወሩ ባሉበት ቦታ ላይ ጎንያሚንን ወደ አንድ ስፍራ ይልኩታል። ጎንያሚንም ወደዛ ቦታ ከሄደ በኋላ አጭበርባሪ ማን እንደሆነ እያጠናና እየተመለከተ መሆኑን እናም በዚህ መካከል ካፌው ሲወራ የሰማውን አንዳንድ ወሬዎች ይነግራቸዋል። ይህም ሰው ደግሞ ለታሲን መረጃ ሲያቀብል ነበር። በዚህም የተነሳ እጅግ በጣም የተበሳጩት ጂሃንና ሳሚት መሳሪያቸውን ታጥቀው ወዲያው የሳሚትን ሰው ያለበት ቦታ ላይ ያገኙታል። እናም ይደበድቡታል። ከደበደቡትም በኋላ እሱን ለመግደልና እንዲሁም ማን ከሃዲ አጭበርባሪ እንደሆነና ማን እየዋሻቸው እንደሆነ ጥያቄ ለመጠየቅ ሙከራ ያደርጋሉ። በዚህ ሰዓት ላይ ጂሃንና ሳሚት ባሉበት ስፍራ ላይ ታሲን ከነበልደረቦቹ ወደዛ ስፍራ ይመጣል። ታሲንም ከመኪናው ላይ በመውረድ ሰላም እንዴት ናችሁ በያላችሁበት? ሳሚትና ልጁ ታሲን አለቃ ምን ትሰራለህ እዚህ በማለት ጂሃን ጥያቄ ይጠይቀዋል። ልጅ አንተ ምንም የማታውቀው ነገር አለ። እኔ እዚህ የመጣሁት ከፊት ለፊታችሁ ያለውን ሰው አንድን ሰው ፈልጌ ነው። እሱም ደግሞ የኔ ሰው ነው። የኔ ሰው እንዳገታችሁና እንደያዛችሁ ስለሰማው ነው። ለምን እንደያዛችሁት? ሴቪ ናቶሎ ወደ እኔ መምጣት ይኖርባል፣ ልቀቁት በማለት በጂሃንና በሳሚት ታግቶ የነበረውን ሰው ወዲያው ታሲን ይወስደዋል። እርስ በርሳቸውም ሰላም ይባባላሉ። ጂሃንን በመጨረሻ ይገባዋል። ታሲንን ያ ማለት አንተ ከኋላችን ነበርክ እስከዛሬ ማለት ነው በማለት ጂሃን ለታሲን ጥያቄ ጠይቀዋል። ታሲንም ከረፈደን ቢሆን አውቃችኋል እና አሁን እውነታው ያ ነው። እኔ ትንሽ በቀል ከእናንተ ፈልጋለሁ። ለዛ ነው በቃ። ግን ከበቀሉ በፊት ማንነቴን ብታውቁ ደስ ይለኛል። ታሲን ማን ነው የሚለውን ማወቅ እንድትፈልጉ እና እንድታውቁ ማወቅ ፈልጋለሁ። እና ለማንኛውም የኔ ዕዳ አለባችሁ። እናም ደግሞ እያንዳንዳችሁ ንብረታችሁን ገዝቻችኋለሁ። በቀጣይ ዓመታቶች ደግሞ ሙሉ በሙሉ ያላችሁ ንብረቶች በሙሉ ታጣላችሁ። ያ ማለት ሳንሻ ላይ ነን ቆፍሬ ቀብራችኋለሁ ማለት ነው። እኔ ታሲን የእናንተን እያንዳንዱን ነገራቶችን መወስድ ይሆናል። ተመልከት ሳሚት፣ እጅ ላይ ምንም ገንዘብ እንደሌለ ካውቃለሁ። ችግር ውስጥ ነህ። እናም ደግሞ ለእኔ ፈርመልኛል። ከኔም ብር ተቀብለሃል። የእኔ ዕዳ አለብህ። ስለዚህ የምትከፍለኝ ይሆናል። እናም አንተ ሙሉ በሙሉ የማጠፋክ ይሆናል። ይህ ሁሉ ነገር በቀል ነው። እኔ ከአንተ ቤተሰብ ላይ በቀል አለብኝ። ከአባት ላይ በቀል አለብኝ። የኔን እናት ተበቀላችኋታል። ስለዚህ ደግሞ እኔ ታሲን ነኝ፣ እበቀላችኋል። አንተ? አዎ እኔ ታሲን ነኝ በማለት ይጮሃል። በዚህ ሰዓት ላይ ጂሃን ሁሉም ነገር ብንቋጨው ምን ይመስላችኋል በማለት መሳሪያውን አውጥቶ ወደ ታሲን ላይ ይደቅንበታል። ሳሚትም መሳሪያውን ያወጣል። ወደ ሁሉም ይደቅናሉ። ታሲንም ምንድነው ቀልድ መሰላችሁ እንዴ?
በቀላሉ እንደዚህ ማድረግ የምትችሉ ይመስላችኋል? እዚህ ጋር መገዳደል ይኖርብናል ብላችሁ ታስባላችሁ? ተመልከቱ፣ እስር ቤት ተበሰብሳላችሁ። አሊያም ደግሞ እውነቱን ለመናገር እኔም ቢሆን መሳሪያ ይዣለሁ እና የምታያቸው ሰዎች በሙሉ መሳሪያዎችን ይዘዋል። እርስ በርሳችን ምን ተኳኮስ ይሆናል። እኔ የምፈልገው በቃ ከቻላችሁ ከኔ ማምለጥ ይቻሉ፣ ካለበለዚያ ግን ቀስ በቀስ እንድንማሟት ነው። በቃ እንድገላችሁ ፈልጋለሁ፣ ግን ደግሞ በዚህ መልኩ አይሆን። ስለዚህ መሳሪያችሁን አውርዱ በማለት ጂያንና ሳሚት እንዲያወርዱ ያደርጋቸዋል። እናም በመጨረሻም እርስ በርስ ከተገናኙ በኋላ ከዚህ በኋላ ቀዝቃዛውን ጦርነት እንደጀመሩም ይነግራቸዋል። ጂያን እጅግ በጣም ተበሳጭቶ መኪና ውስጥ ገብቶ ከአባቱ ሳሚት ጋር እርስ በርስ እያወሩ ይሄዳሉ። ይህ ሰውዬ አባዬ ተጫወተብን ማለት ነው፣ ገባ ጋር? አዎ ልጄ ገብቶኛል፣ እና የምንበቀል ይሆናል። አሁን ብቻ መውጫ መንገድ ፈልግ በማለት እርስ በርሳቸው አወሩ። ጎንያሚንን አሁን በከባዱ ጥንቃቄ እንዲያደርግና እንዲሁም ደግሞ ጥንካሬውን ወይንም ደግሞ ጥበቃውን እንዲያጠነክር ይነግሩታል። ጂያን እና ሳሚት ወደ ቢሮቸው ገብቶ ለመቀመጥ በሚሞክርበት ሰዓት ላይ ታሲን ቀድሟቸው ገብቶ ነበር እና ወንበራቸው ላይ ተቀምጧል። እያንዳንዱን ነገር እየበረበረ ይመለከቷል። እንኳን ደህና መጣችሁም በማለት ያላቸውን እያንዳንዱ ነገርና እንደፈራረሰ በመናገርም ለሱ የፈረሙለትን ፊርማ በማሳየት ገንዘቡ እንዲሰጡት፣ ካለበለዚያ ገንዘቡ መለስ የማይችሉ ከሆነ ደግሞ በቤት እንደሚቀያየሩም ሆቴሉን እንደሚወስድባቸው ይነግራቸዋል። ሂክመት ታሲንን ለመመልከት ወደ ቤቱ ታመራለች። ወደ እሱ ቤት በምታመራበት ሰዓት ላይ መሊክን ከታሲን ቤት ስትወጣ ትመለከታታለች። መሊክም ወዲያው ወደ ሂክመት ጋር ትሄዳለች። አንቺ እዚህ ምን ትሰሪያለሽ? የማይታይና የማይሰማ ነገር የለም። አንቺ ዝም ታደርጊያለሽ በማለት ለመሊክ ጥያቄ ትጠይቃታለች ሂክመት። እሷም በመጨረሻ ከትልቁ ከኛ ቤት ወጣችኋል ስል ደግሞ ወደዚህ ምን ልታደርጉ መጣችኋል? ታሲን ይህን ነገር መቼም አያውቅም አይደል? ወይንስ ደግሞ ጂያን እስኪ ንገሪኝ በማለት ትጠይቃታለች። መሊክም ምንም መልስ አልመለሰችላትም ነበር። ወዲያውም ሂክመት ስልኳን አውጥታ ለጂያን ስልክ ትደውልለታለች። ወዲያውም መሊክ ታሲን ቤት ውስጥ ነው ያለችው። ይህንን ጉዳይ ታውቃለህ እንዴ? ጂያን ምን ተፈጥሮ ነው? ታሲን ለምንድን ነው መሊክንና ኖህን ያስጠለላቸው? ንገረኝ በማለት ትጠይቀዋለች። ወዲያውም ታሲን ከዚህ በኋላ እኛ ጠላት ነው በማለት ስልኩን ይዘጋባታል። ሂክመት ይህን ስትሰማ እጅግ በጣም ተበሳጭታ ካለችበት ቦታ ልትሄድ ስትል መሊክ ደግሞ በተቃራኒው ትስቅባታለች። በሌላ ስፍራ ጎንያሚን በድንገት ቱሪስቶችን እንደለመደው እያዝናና ባለበት ሰዓት ላይ በድንገት ሱምሩን ይመለከታታል። እናም ሱምሩን ከተመለከታት በኋላ ምንጣፍ መሸጫ ቤት ውስጥ ስትሸጥ ከተመለከታት በኋላ እሷ ጋር ቀረብ ብሎ ለማውራትና ወደዛኛ ወደ ትልቁ ቤት እንድትመለስ የሚችለውን ነገር በሙሉ ማድረግ እንደሚችል ይነግራታል። እሷም ግን እንደማያገባውና ወደዚህ ነገር ውስጥ እንዳይገባ ታስጠነቅቀዋለች። እሱም ቢሆን ግን አይ እኔ ማድረግ ያለብኝን ማድረግ አለብኝ በማለት ወዲያው ስልኩን አውጥቶ ለመደወል ሲሞክር ራሱ ሳሚት ደውልበትና ለመኪናው ለምንድነው ነዳጅ የሌለው ማለት ይጠይቀዋል። እሱም ሱምሩን ምንጣፍ መሸጫ ቤት ውስጥ እንዳገኛትና እንደተመለከታት ሊነግረው እንደሆነ እሷን የተከታተላትም እንደሆነ ይነግረዋል። ሳሚትም ወዲያው በፍጥነት ወደዛ ምንጣፍ መሸጫ ቤት ውስጥ ይሄዳል። ወደ ምንጣፍ መሸጫ ቤቱም ከገባ በኋላ በጥቂትም ቢሆን እሷን ለመቀለድ ሙከራ ያደርጋል። ግን ሱምሩ ምንም የምታስነቃ ሴትና የምትነካ አልነበረችም። ወደ እሱም ጋር ተመልሳ እንደማትመጣና በሁለት እግሯ መቆም እንደምትችል ራሷ መስራት እንደምትችልና እሷን እንደ ቆሻሻ አውጥቶ ቢጥላትም እንኳን እሷ ግን ያን ስፍራ እንደወደደችው ትነግረዋለች። በዚህም ስፍራ ላይ ሳሚትም እጅግ በጣም ተበሳጭቶ ካለበት ቦታ በማስጠንቀቂያም እየነገራት ይህን ሁሉ ነገር እንደሚያፈራርስባትና እንደሚቀማት እሱ ጋር በተስማማ እንደሚሻላትም ነግሯት አስጠንቅቋት ካለበት ቦታ ይሄዳል። ሳሚት ነገር እጅግ በጣም አበሳጭቶት ስለነበር ኒሃያት ወዳለችበት ስፍራ ይሄዳል። እናም ለኒሃያት አንድ ጥያቄ ያቀርብላታል። ከሁሉም ነገር እንደተጸጸተና ወደ ትልቁ ቤት እንድትመለስም ይቅርታ ይጠይቃታል። ሱምሩ እምቢ ብላለች በማለትም ይነግራታል። ኒሃያትን በዚህ ሰዓት ላይ እሺ ልጄን ማሳመን አይከብደኝም፣ እቃዎቼን ይዤ ልውጣ በማለትም ወደ ትልቁ ቤት ከሳሚት ጋር ኒሃያት ትሄዳለች። የኒሃያትን መምጣት እየተመለከተው ጎንያሚን ይበሳጫል። እንዲሁም ወደ ቤት ውስጥ ከገባች በኋላ ኒሃያት ወደ ቤት ውስጥ መግባቷን የተመለከተችው ሂክመትን ቢሆን ትበሳጫለች። ሂክመትም ለምንድን የመጡት ወንድሜ በማለትም ጥያቄ ብትጠይቀውም እንኳን እሱ ግን ከዚህ በኋላ እዚህ እንደምትኖርና እላፊ ነገር የሚነጋገሩ ከሆነ ግን ሁሉም ነገር ሂክመትን እንደሚጎዳትና ከዚህ ቤት መውጣቱን ካለባት እሷ እንደምትወጣ ከዚህ በኋላ ኒሃያትን አንድም ቃል መናገር እንደማትችል ያስጠነቅቃታል። በዚህም ነገር ሂክመት እጅግ በጣም ትበሳጫለች። እስካሁን ኖህን ያልተመለከተችው መሊክ እጅግ በጣም ተበሳጭታ ሲሆን ኖቱን እንዲነግራትና እንዲያሳያት ወንድሟ ማስጠንቀቂያ ሰጥታ ትነግረዋለች። ወዲያውም ኖህን ለመመልከት ትሄዳለች። ኖህን ስትመለከተው ተደብድቧል። ምንም ነገር መናገር አይችልም። ራሱን ስቷል። ታሲን ያረጋጋታል፣ እንድትረጋጋም ያደርጋታል።
ኑን ሄዳ ስትመለከተው ማውራት ሆነ ምንም ነገር አይችልም። ይህን የተመለከተችው መሊክ እጅግ በጣም ተበሳይታ ወዲያው ካለችበት ቤት ውስጥ ትወጣለች። ጂያን ወዳለበት ስፍራን በመሄድ ጂያን በማለት ትጮኻለች። ጂያንም የመሊክን ድምፅ ሲሰማ ወዲያው ካለበት ቦታ ይወጣል። ና ቶሎ በማለት ትጠራዋለች። ጂያንም ወደ መሊክ ጋር ለማውራት ወሬ ይሄዳል። በዚህ መካከል ጂያን ምንድን ነው ምን ፈልገሽ ነው መሊክ ብሎም ይናገራል። እንደሰለቸውና ወሬ እንደማይፈልግም ሊነግራት ሲሞክር እሷም መሳሪያ በማውጣት ይሄ ለእኔ አይደለም ለወንድሜ እንጂ ለእኔ ጉዳይ አልመጣሁም ለወንድሜ ነው። ጂያን ወንድሜን ልትገለው ሞክረሃል፣ እናም ደግሞ እስካሁን አልነቃም። አወቅሽ? እስካሁን ታውቂያለሽ ቢያስቤ ነበር። እንዴት እስካሁን አላወቅሽም? ተኩሽ እስኪ ማድረግ እንደምትችል እንመልከት በማለትም ይነግራታል። እሷም ወዲያው የማላደርገው መስሎ ከሆነ ግን አደርገዋለሁ ቁም ብላም ትነግረዋለች። እሱም ወደ እሷ ይጠጋል። ማድረግ እንደማትችልም ይነግራታል። በዚህ መካከል መሊክ ጂያን ላይ መሳሪያውን ካነጣጠረች በኋላ እዛው አቀባብላ ወደ ጂያን ላይ መሳሪያውን ተኮሰችው። ጂያን በመሳሪያ ተመታ። እዛው ያለበት ቦታ ላይ ተዝለፍልፎም ወደቀ። ይህን የተመለከተችው መሊክም በድንጋጤ ይዟለችበት ቆመች። ወደ ተመልካቾቻችን የዛሬው ትዕይንታችን ይህንን ይመስላል። በቀጣይ ጂያን ይሞታል ወይንስ ደግሞ መሊክ ምን ትሆናለች የሚሉትና ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤላችሁ የሚቀርብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ቻናሉን ሰብስክራይብ ማድረግ። ትዕይንቱ እዚህ ጋር ይጠናቀቃል።